ከዚህ በፊት የነበረው ታርጋ 9 ሚሊዮን ድረስ ብቻ ነበር ያገለግል 9 ሚሊዮን ተሽከርካሪዎችን ነበር የሚያስተናግደው አሁን ላይ ክቡር ሚኒስትሩም ሲገልጽ እንደነበረው በ20 ዓመት ጊዜ ውስጥ ከ1.6 ሚሊዮን አካባቢ ደርሰናል ከዚህ በኋላ የአውቶሞቲቭ ኢንዱስትሪ የመኪና ቁጥር እያደገ ባለበት ሂደት ውስጥ የመመዝገብ አቅማችን ከ9 ሚሊዮን በኋላ ስታክ ያደርግ ነበር ስለዚህ አሁን ባለን በዚህ አይነት ኮምቢኔሽን የምንቀጥል ከሆነ 120 ሚሊዮን ተሽከርካሪዎችን ማስመዝገብ ያስችለናል ማለት ነው this all data እዚህ ጋር በቺፕስ ተቀምጧል ስለዚህ ተሽከርካሪ ቅድም ክቡር ሚኒስትሩ ሲገልጽ እንደነበራቸው አጠቃላይ መረጃዎች ኢንትሪንሲካሊ እዚህ ጋር አለ በራፊዲ ማንባብ ይቻላል በQR ኮድ ማንባብ ይቻላል ማለት ነው ከአፍሪካ ፍሪ ትሬድ አግሪመንት ጋር የኮኔክቲቪቲ ስምምነቶች አሉ ከአፍሪካ ሀገራት ጋር ከዓለም ጋር ስለዚህ ኢዚ ኮኔክቲቪቲ ከመፍጠር አኳያ እና የአፍሪካ ዩሮ ሴፍቲ ቻርተርን የትራንስፖርት አግሪመንትን የቪየና ኮንቬንሽንን የፓሪስ አግሪመንትን ሁሉንም ያካተተ ነው ማለት ነው ስለዚህ የዋልተር ሪክትን ብቻ ሳይሆን አፍሪካን የማስተሳሰር በስታንዳርድ እና በፈረምናቸው ህጎች ደግሞ ታምኖር የመገኘትን ኮሚትመንት የያዘ ነው ማለት ነው